ለብዙዎች ወደ አውሮፕላን ለመግባት መወጣጫን ከመርገጥ ጀምሮ የሞተር ጩኸትን መስማት ከመሬት ተነስተውም ከዳመና በላይ ምድራቸውን ማየት ብቻ ልባቸው በፍርሃት እንድትመታ ለማድረግ በቂ ምክንያት ነው። በሌላ በኩል ደግሞ ከዚህ ፍርሃት ማዶ ከደመናና ከከባቢ አየር ባሻገር ለጥቂት ሰዓታት የስበት ኃይል የሚቃወሙ ብቻ ሳይሆኑ ምድርን ሙሉ በሙሉ የሚለቁ ወደማያልቀውም የጠፈር ክፍተት የሚጓዙ ሰዎች አሉ። አስቡት እስቲ ምንም ዋስትና ምንም የደህንነት መረቦች የሌሉበት ያልታወቀውን ለመመርመርና የሰውን ልጅ አቅም ወሰን ለመግፋት ድፍረታቸውን ብቻ። በዚህ ቪዲዮ ከሰሞኑ ከረጅም ጊዜ ቆይታ በኋላ ስለተመለሱት የስፔስ ኤክስ ክሩ 9 አባላት ተሞክሮ ከመነሻቸው እስከ መመለሻቸው ያጋጠሟቸውን እጅግ አስደናቂ ነገሮች ስለምንመለከት አብራችሁን ሁኑ እያልኩ ወደ ቪዲዮ የክሩ 9 ተልዕኮ የጠፈር ፍለጋ አዲስ ምዕራፍ ዘመናዊ ቴክኖሎጂን፣ ዓለም አቀፍ ትብብርንና አዳዲስ ምርምሮችን በማጣመር በሰው ልጅ የጠፈር በረራ ታሪክ ውስጥ ትልቅ ምዕራፍ ሲኖረው የናሳ ዓለም አቀፍ ሰራተኞች ፕሮግራም አካል እንደመሆኑ ይህ ተልዕኮ የጠፈር ተጓዦችን በክሩ ድራገን የጠፈር መንኮራኩር ወደ ዓለም አቀፍ የጠፈር ጣቢያ ISS እንዲሁም ወደ ምድር የማጓጓዝ ኃላፊነት ተጥሎበት ተልዕኮ መስከረም 28 ቀን 2004 ከምሽቱ 5:17 UTC ከኬፕ ካርናቫል የጠፈር ጣቢያ SLC 40 ጉዞውን ጀመረ። ይህ ከዚህ ቀደም ሰው አልባ ተልዕኮች ብቻ ይካሄዱበት ከነበረው SLC 40 ለመጀመሪያ ጊዜ የሰው በረራ የተደረገበት ታሪካዊ ምዕራፍ ነበር። የክሩ 9 ተልዕኮ በጊዜው ልዩ እውቀታቸውን ይዘው የመጡ 4 የጠፈር ተጓዦችን ያካተተ ነበር። እነሱም ኒክ ሄግ የብዙ የጠፈር በረራዎች ልምድ ያለውና የዚህ ከፍተኛ ጉዞ የበረራው አዛዥ፣ አሌክሳንደር ጉርቮኖቭ ለመጀመሪያ ጊዜ ወደ ጠፈር የሄደው ጉርቮኖቭ የዚህ ተልዕኮ ልዩ ባለሙያ በመሆን ክሩ 9ን ተቀላቅሏል። ባርቢች ዊልሞር ለወራት በISS ላይ ተጣብቆ የቆየው ዊልሞር ጥቂት የጠፈር ተጓዦችን ብቻ በነበራቸው መንገዶች የጠፈርን ፈተናዎች ቀድሞውንም አጋጥሞታል። ሱኒ ዊሊያምስ ሌላኛዋ ልምድ ያላት የጠፈር ተጓዥ ዊሊያምስ ከሚጠበቀው በላይ ቆይታን ያካተተ ቀደምት ተልዕኮን ጨምሮ በISS ላይ ብዙ ጊዜ ያሳለፈች ስትሆን ታዲያ እነዚህን ንቁ ጠፈርተኞች በመያዝ ዓለም ናሳ የክሩ 9 ማስወንጨፍን ሲያዘጋጅ በጉጉት ተመለከተ። ፋልከን 9 ሮኬት በኬኔዲ የጠፈር ማዕከል ማስወንጨፊያ ቦታ ላይ ጎል ይቀድ በወርቃማ ብርሃን ተጥለቅልቆ በቁመት ቆሟል። የጠፈር ተጓዦቹ የመጨረሻ የስርዓት ፍተሻ እያደረጉ ነበር። ይህ የሚሽን ቁጥጥር ነው፣ ሁሉም ስርዓቶች ለማስወንጨፍ ዝግጁ ናችሁ የሚል ድምጽ በሬዲዮ ተሰማ። አሌክስ ጥልቅ ትንፋሽ ወሰደ። ተቀብያለሁ፣ የሚሽን ቁጥጥር ክሩ 9 ዝግጁ ነው በማለትም መለሰ። ቆጠራው ተጀመረ። 10 9 8 7 6 5 4 3 2 1 ዓለም ትንፋሹን ያዘ። ማስወንጨፍ። ፋልከን 9 በህይወት ተንቀሳቀሰ። ሞተሮቹ ሰማይን እያበሩ ወደ ላይ ሲወጡ ጥቅጥቅ ያለውን የዳመና ከባቢ አየር እየሰነጠቁ ገቡ። ጠፈርተኞቹ የእጅ ኃይሎችን በደረታቸው ላይ ሲጫኑ ተሰማቸው። ሰውነታቸውን በማስወንጨፍ ኃይል ተንቀጠቀጠ። በደቂቃዎች ውስጥ የመጀመሪያውን ደረጃ በማለፍ አስወንጫፊው ሮኬት ወደ ምድር ሲመለስ፣ ሁለተኛው ደረጃ ደግሞ ተቀጣጥሎ ወደ ምህዋር ገፋቸው። ጠፈርተኞቹን የያዘው ተጓዥም ወደሚፈለገው ቦታ መድረሱን የሚሽን ቁጥጥር ተቋሙ አረጋገጠ። አብራሪው አሌክስ ፈገግ በማለት ወደ ጠፈር የደረሰን ይመስላል ሰዎች ሲል ተናገረ። የምድር ሰማያዊ ቁርባ ከስር ሲዘረጋ ጠፈርተኞቹ በእይታው ተደነቁ። ትንሽ ምልከታ ካረጉ በኋላ አሌክስ በፈገግታ ቀጣይ ማቆሚያ ISS አለ። ለ4 ሰዓት የዘለቀ ለስለስ ያለ ጉዞ ካደረጉ በኋላ የክሩ ድራገን የጠፈር መንኮራኩር በዓለም አቀፍ የጠፈር ጣቢያ ISS ላይ በተሳካ ሁኔታ አረፈ። የቡድኑ አባላት ለወራት በጣቢያው በቆዩት በኤክስፒዲሽን 71 የጠፈር ተጓዦች ሞቅ ያለ አቀባበል ተደረገላቸው። የመጀመሪያ ቀን ብለው የጀመሩት የጠፈር ኑሮ እንደ ቀልድ ወራትን አሳለፉ። ታዲያ ባደረጉት ቆይታ ከ150 በላይ ሳይንስ ሙከራዎችን ያካሄዱ ሲሆን እነዚህም የሰውነት ጤንነትን፣ የማይክሮቪስ ቴክኖሎጂንና የምድርን ምልከታን ፕሮጀክቶችን ጨምሮ ሁሉንም ነገር ይሸፍናሉ። ይህ ምርመራ ጨረቃንና ማርስን ጨምሮ ለወደፊት ረጅም ጉዞ የጠፈር ተልዕኮች ወሳኝ ነበር። በተጨማሪም የክሩ 9 ስራ ምርመራ ብቻ አልነበረም። ጠፈርተኞቹ የዓለም አቀፍ የጠፈር ጣቢያን ለመጠገን ለማሻሻል በሚደረጉ የጠፈር ጉዞዎች ተሳትፈዋል። ቁልፍ ስርዓቶችን ለመጠገንና ለመተካት በዜሮ ስበት ውስጥ ለመስራትም ከISS በመውጣት በጨለማው ሰፈፍ ያለምንም ፍራቻ ተልዕኳቸውን ፈጽመዋል። በእነዚህ ጊዜያትም እንግዳ የሆኑ ያልተለመዱ ክስተቶችን መከሰታቸውን ተመልክተዋል። ሰራተኞቹ ከጥልቅ ውሃ ያልታወቁ የሬዲዮ ስርጭቶችን አግኝተዋል። መልእክቶቹ በመጀመሪያ ለመፍታት የማይቻሉ ሲሆኑ ባልተለመዱ የጊዜ ክፍተቶችም የሚደጋገሙ ይመስላሉ። ይህም በሰራተኞቹ መካከል ግምትን ፈጥሯል። ጠፈርተኞቹ ደህንነታቸው ተጠብቆ ሳለ
መሳሪያዎች ግን እየተንሳፈፉ እንደጠፉ ሪፖርት ተደርጓል። በኮሎምበስ ሞዴል ላይም እንግዳ የሆነ ጭጋግ ነገር ታይቷል። ይህም በማንኛውም የታወቀ ሙከራ ላይ ያልተካተተ ነገር ነበር። የእንቅልፍ መረበሽ እንዲሁም ጥላማው ነገር በርካታ የሰራተኞቹ አባላት ከጣቢያ ውጭ የሚንቀሳቀስ የጥላ ምስል ተመሳሳይ ህልሞችን አይተዋል። ምንም የታወቁ ነገሮች በአቅራቢያቸው ባይኖሩም የዓለም አቀፍ የጠፈር ጣቢያ ካሜራዎች አንዳንድ ጊዜ የማይታይ ነገር የሚያስተጓጉላቸው ይመስል ብልጭ ድርግም የሚሉ ነገሮችን ቀጥተዋል። ታዲያ ከብዙ የምርመራ እንዲሁም የማያመቹ ጊዜያት በኋላ በስተመጨረሻ ወደ ምድር ለመመለስ ሁሉም ነገር ፍጹም የሚመስል ነበር። ነገር ግን ተልእኮ ከመጀመሩ በፊት አደጋ ተከሰተ። በክሩ 9 ተልእኮ ውስጥ የነበሩ ባሪ ዊልመር እንዲሁም ሱኒት ዊሊያምስ በዓለም አቀፍ የጠፈር ጣቢያ ላይ የራሳቸውን ተልእኮ ካጠናቀቁ በኋላ ወደ ምድር መመለስ ነበረባቸው። ይሁን እንጂ እነርሱን ወደ ምድር ሊመልሳቸው በታሰበው የቦይንግ ስታርላይነር የጠፈር መንኮራኩር የቴክኒክ ብልሽት ምክንያት የመመለሻ ጊዜያቸው ተራዘመ። ወደ ምድር በደን የሚመለሱበት መንገድ በማጣታቸው የክሩ 9 ተልእኮ በድንገት ከፍተኛ ቅድሚያ የሚሰጠው የማዳን ስራ ሆነ። ናሳና ስፔስኤክስ አዳዲስ የአውሮፕላን አባላትን ደህንነቱን በተጠበቀ ሁኔታ ለማጓጓዝ ብቻ ሳይሆን ዊልሞር እና ዊሊያምስን ያልታቀደ የ9 ወር ቆይታቸውን ካጠናቀቁ በኋላ ወደ ቤታቸው ለመመለስ እቅዳቸውን ማስተካከል ነበረባቸው። የ6 ወር ተልእኮ ሊሆን የነበረው አድካሚው ስራ ክብረ ወሰን የሰበረ ቆይታ ሆኖ ተቀየረ። እናም ጠፈርተኞቹ ለወራት እርግጠኛ ያለመሆንንና መገለልን መቋቋም ነበረባቸው። እነዚህን አስፈሪ ጊዜያት ለማለፍ ናሳ ድንጋጤን በማስወገድ ስርጭቶችን መደበኛ አድርጓል። ክሩ 9 በመጨረሻ ወደ ምድር ሊመለስ ይመስላል። የእነርሱን ማብረሪያ ተመደበች። በስተመጨረሻም በውሃ ጣቢያ ውስጥ አንዳንዱ 171 ቀናትን ሌሎች ደግሞ 9 ወራትን ካሳለፉ በኋላ ጠፈርተኞቹ ወደ ምድር ለመመለስ የስፔስኤክስ የክሩ ድራገን ፍሪደምን ተሳፈሩ። የከባቢ አየሩንም በመሰንጠቅ በእሳታማ ወጀብ ውስጥ አለፉ። መጨረሻም ፓራሹቱን በመዘርጋት ማረፊያቸውን በፍሎሪዳ የባህር ዳርቻ ላይ አደረጉ። በቦታውም በመንጋ ዶልፊኖች ያልተጠበቁ አቀባበል ተደረገላቸው። መላው ዓለም ይህን አቀባበል በቲቪ መስኮት በማየት ተደነቁ። ነገር ግን በሌሎች ዘንድ ደግሞ ሌላ እይታ ነበሩ። ነገሩ ሁሉ የሴራ ፊልም እንደሆነና ኤአይ ጀነሬት ያደረጉ ምስል ነው ሲሉም ተሰምቷል። በጊዜው ግን ከተሳፈሩበት መንኮራኩር በመውጣት በቀጥታ ስርጭት ለሕክምና ምርመራ እንዲሆን የምድር ስበትን ለመላመድ ወደ ሂውስተን የሕክምና ተቋም ተወስዷል። የተራዘመው ተልእኮ የጡንቻ መሳሳትን፣ የአጥንት ጥንካሬ መቀነስን ጨምሮ የፊዚዮሎጂካል ችግሮችን አስከትሏል። ይህም አጠቃላይ አካል ቴራፒን አስፈላጊ አድርጓል። እነዚህ መሰናክሎች ቢኖሩም ሁለቱም ጠፈርተኞች የመቋቋም አቅማቸውን አሳይተዋል። የቤተሰብ አባላትም በመላመድና በቁርጠኝነት ላይ ያላቸውን ኩራት ገልጸዋል። በአስደናቂ ሁኔታ ፕሬዚዳንት ዶናልድ ትራምፕም የጠፈርተኞቹን ቁርጠኝነትና የተራዘመ የጠፈር ተልእኮ ስብስብነትን በማጉላት ያልተከፈለ የትርፍ ሰዓት ክፍያቸውን በግል ለመሸፈን ቃል ገብተዋል። የዊሊያምስና የዊልሞር መመለስ የጠፈር ፍለጋ የማይታወቅ ተፈጥሮንና ያልተጠበቁ ተግዳሮቶችን ለመፍታት የመላመድ አስፈላጊነትን ያጎላል። የስፔስኤክስ ክሩ 9 ተልእኮ ጠፈርተኞችን ወደ ህዋ መላክ ብቻ አልነበረም። ተግዳሮቶችን ማሸነፍ፣ ታሪክን መስራትና ለወደፊት ፍለጋ መንገድ ማመቻቸትም ነበር። ለወራት ተጣብቀው የቆዩ ጠፈርተኞችን ከማደን ጀምሮ ዘመናዊ ምርመራን እስከ ማድረግ ድረስ ይህ ተልእኮ ዓለም አቀፍ ትብብርንና የስፔስኤክስ ክሩ ድራገን የጠፈር መንኮራኩር አስደናቂ አቅምን አሳየ። የክሩ 9 ጠፈርተኞች በፈጠራ በቁርጠኝነትና በትንሽ የጠፈር አስማት የሰው ልጅ ወደፊት የሚገጥመውን ማንኛውንም ነገር ለመቋቋም ዝግጁ መሆኑን አረጋግጧል። የወደፊት የጨረቃ ተልእኮችን ወደ ማርስ የሚደረጉ ጉዞዎችንም ጨምሮ ከዚያ በላይ ክሩ 9 በራሳችን መብት አሳሾች እንደሆንም አሳይቶናል። ታዲያ ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፋችሁን አሳዩ እያልኩ ይህን ቪዲዮ እስከ መጨረሻው ስለተከታተላችሁት እያመሰገንኩኝ በሚቀጥለው ቪዲዮ እንገናኝ። አመሰግናለሁ።